አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ መሐመድ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አይ ከኔ ጋር አልሐምዱሊላህ ረብል ዓለሚን። በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ። እንግዲህ የኢድ ቀን ብቅ ብዬ ነበር። ሰሞኑን ኢንሻአላህ አለመጥፋት እሞክራለሁኝ። እንዴት ናችሁልኝ? ደህና ናችሁ ወይ? ለዜድ መሐመድ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም ነባሮቹ ላይክ፣ ሼር፣ ኮሜንት እያረጋችሁ አስተያየታችሁን አስቀምጡልኝ። ኢንሻአላህ የማስተካከለውም ነገር ካለ እንዳስተካከል ምክራችሁን ለግሱኝ እላችኋለሁኝ። እንዲሁም በተረፈ እንዴት ነበር በዓሉ? እንዲሁም ሸዋል ጾም እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ረብል ዓለሚን በጣም አሪፍ ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ የምላችሁ ማለት ነው ልክ ቪዲዮ ሳወራ ለምንድነው ትንፋሽ የሚያጥረኝ? ወላሂ ቪዲዮ ላወራ ስል ትንፋሽ ጥር እያረፍኩ ነው ማወራችሁ ላለኩላህልን። እና እንዴት ናችሁ? ደህና ናችሁ ወይ? እና ጠፍቻለሁኝ። ረመዳን ሙሉ ወር ጠፍቻለሁኝ። ምንም የሰራሁት ነገር የለኝም። እና ደግሞ ኮሜንትም ላይ እየጠየቃችሁኝ ያላችሁ፣ በውስጥም የጠየቃችሁኝ ያላችሁ ኢንሻአላህ ሰሞኑን ለጥያቄያችሁ መልስ ይዤ እመጣለሁ ብዬ ተስፋ አረጋለሁ። በአላህ ፍቃድ፣ አላህ ከፈቀደ አይቀርም ማለት ነው። እና እንዴት ናችሁ? ደህና ናችሁ? አይ ራምላ ለማ እንኳን ለዚህ አበቃሽ፣ መብሩክ፣ እንኳን ለሁለት ሆንሺ፣ የጀርባሽ የሆድሽ በጀርባሽ እንኳን ዞረልሽ። አልሐምዱሊላህ ለኩል ሐልን። ያንቺን ቀን ደግሞ ለኛ የሚወፍቀን። በዚህ አጋጣሚ እኔም እንግዲህ 7 ወሬን ይዣለሁኝ። ኢንሻአላህ በዱዓችሁ አስቡኝ፣ ዱዓ አድርጉልኝ። ኢንሻአላህ እንግዲህ እንዲያው እንደ መጀመሪያዬ በጣም ፈርቻለሁ ለኩል ሐልን። እኔ እንጃ እስከ 6 ወር እስከሚሆን ድረስ ምንም ያኔ ጭንቀት የለብ ደስተኛ ነበርኩና ትንሽ አሁን ላይ ደግሞ እየተጨናነኩ ነውና በዱዓችሁ አስቡኝ፣ ዱዓ አድርጉልኝ። እንግዲህ ራምላ እንደ ፕራንኩ እያለች ነው የወለደችውና እኔ ወደ እሷ ፕራንክ ላድርግ መሰለኝ አለኩላለን። እና ኢንሻአላህ በዱዓችሁ እንድታስቡ ዱዓ እንድታረጉልኝ እፈልጋለሁ። ራምሊ ደግሞ ኢንሻአላህ ሰሞኑን ብቅ ብዬ አይሻለሁኝ። እንኳንም ወለድሽ። እንግዲህ ገና አልደወልኩላትም፣ መብሩክ አላልኳትም፣ ግን በቪዲዮ ልበላት ብዬ ነው። መብሩክ ብያለሁ የኔ ወድ፣ የኔ መልካም እህት፣ የኔ ሳቂታ እና እርጉዚት እንደው መቼ ነው የምትወልጁ ምናምን እያልኩ በሄድኩኝ ሂጄ ሱቅ ባገኘኋት በ3ኛ ቀኑ ወለደች። ራምላ ወለደች የሚል ወሬ ሰማህ። መብሩክ አለይክ ወላሂ አልሐምዱሊላህ ረብል ዓለሚን። እንኳንም ለሁለት ሆንሽ በሰላም ወደ ቤትሽ ተመለሽ እልሻለሁ። እንግዲህ ቢዘገይም ያለኩል ሐልን ያው ታውቁታላችሁ የበዓልን ጣጣ ዙረትም አለ። ከዛ ደግሞ እንግዳ ይመጣል። ከዛ ደግሞ ቤት እንግዳ ትጠራላችሁ ምናምን አልኩልሃል። ለዚህ ስላበቃኝ አልሐምዱሊላህ ረብል ዓለሚን። እና እኔንም እንግዲህ እንደ ራምሊ አላህ ለሁለት እንዳረገኝ በሰላም እንደወልድ በዱዓችሁ ዱዓ አድርጉልኝ። ያለኩልህ ብዙ ጊዜ ምን ሆነሽ ነው ነፍሰ ጡር ነሽ እንዴ የምታለከልኪው? እናንተ ግን ራምላ ከባሌ በፊት የምታውቁት እናንተ ናችሁ ብላለች። አለኩል ሐልን እና አዎ ነፍሰ ጡር ነኝ። እንግዲህ እስካሁን ያልመለስኩላችሁ ልጆች አልሐምዱሊላህ ረብል ዓለሚን። እንግዲህ ግንቦት ላይ ቢደርስ ሀገባ 1 አመት ይሞላኛል ማለት ነው። አለኩል ሐልን አሁን ላይ የ7 ወር ነፍሰ ጡር ነኝ ማለት ነው። እና መታደል ነው። ይችን ቀን የሚጓጓ የሚናፍቅ እንደኔ በጣም ብዙ እህቶች አላችሁና የዛሬ አመት እንደውም የዛሬ 2 አመት በማዳም ቤት ነበርኩ ማለት ነው። እና ደግሞ ዛሬ በቤቴ ሆኜ አልሐምዱሊላህ ረብል ዓለሚን በቤቴ እየኖርኩኝ እንግዲህ ባለትዳር ሆኜ ከዛ ደግሞ ነፍሰ ጡር ሆኜ ኢንሻአላህ ደግሞ የልጅ እናት ሆኜ የማታይበትን ቀን አላህ ያቅርብልኝ። በሰላም እንድገላገል በዱዓችሁ እንድታስቡኝ ዱዓ እንድታደርጉልኝ እፈልጋለሁኝ እላችኋለሁ። ዛሬ እንግዲህ በዚህ ያው ራምላን መብሩክ ለማለት ያክል ነው የመጣሁት። ግን ከመጣሁ አይቀር ያው ሰላም ልበላችሁ ብዬ ነው እላችኋለሁኝ። እንግዲህ ይሄው ገና ተነሳሁ ተንቅልፌ። ያው የበዓል እንትና ያለው ገና እሺ ሰምታችኋል። ገና ነው
በዓሉ አላለቀም ታያለሽ። እና ይሄን ይመስላል። ሰላም ልበላችሁ በሚል መጥቻለሁ። ኢንሻአላህ እንግዲህ ሰሞኑን አልጠፋም እና አብዛኛውን ዱዓ እንድታደርጉልኝ ደግሞ ብዙ ልጆች ጥያቄ ጠይቃችሁኛል። ነፍሰ ጡር ነሽ እንዴ እያላችሁ እና አልሐምዱሊላህ ረብል ዓለሚን አዎ ነፍሰ ጡር ነኝ። የ7 ወር ነፍሰ ጡር ነኝ። እንግዲህ ኢንሻአላህ እና ላችኋለሁ። እንግዲህ ያው እያረፍኩ ነው በመሀል ማወራችሁ ማለት ነው። እንዳትፈርዱብኝ ማለት ነው። እና ይችን ቀን አላህ ለእናንተም ለእርፈት ለደስታ ለሀገራችሁ አላህ ያብቃችሁ ነው የምላችሁ። ሀቂቃ ምን ጊዜም ዱዓ ነው ለእህቶቼ ዱዓ እንዲደርስልኝ ዱዓ ማዕቡል እንዲሆን አላህን ማጸናለሁ ማለት ነው። አለኩል ሐልን ይችን ቀን እኔ በጣም ጓጓ ነበረ። እውነት እኔ ኢትዮጵያ ሄጄ ይኖር ይሆን የራሴ የምለው ነገር ይኖረኝ ይሆን ነበርና አላህ የጎደለብንን ሳይሆን ያሟላልን ነገር ስናስበው የጎደለብን በጣም ትንሽ ነው ማለት ነውና አልሐምዱሊላህ ረብል ዓለሚን እዚህ ደርሻለሁኝ። በለፋሁበትም ሳይሆን አላህ በሰጠኝ ነገር ደስተኛ ሆኜ እየኖርኩ ነው ማለት ነውና ዱዓ እንድታደርጉልኝ ነው ዛሬ የመጣሁት። እንግዲህ ኢንሻአላህ ብዙ ልጆች ጠይቃችሁኛል በውስጥ ያው አንዳንድ ጓደኞቼን ነግሬያቸዋለሁና ግን በኮሜንት ላይ ነፍሰ ጡር ነሽ እንዴ ምናምን እያላችሁ እየጠየቃችሁኝ ነበር ማለት ነውና አልሐምዱሊላህ አዎ ነፍሰ ጡር ነኝ። ደግሞ ኢንሻአላህ ወለድኩ ብዬ ቪዲዮ የምሰራበትን ቀን አላህ ያቅርብልኝ። ሀቂቃ ዱዓ እንድታደርጉልኝ እንግዲህ የመጀመሪያ እስከመሆኑ ትንሽ ያስፈራል። አላኩል ሐልን እንግዲህ አላህ ነው የሚያውቀው እና ላችኋለሁኝ። በዚህ አጋጣሚ ራምሊን ጋር ኢንሻአላህ ሄዳለሁኝ ቪዲዮ ሰራላችኋለሁኝ። ራምሊንም ሂጄ ዘይራታለሁ ኢንሻአላህ። ቀላል ትዘይራለች እንዴ ሳምጥ ደግሞ 6 ሰዓት ነው ስንት ሰዓት ገብታ በ2 ሰዓት ውስጥ ነው የወለደችው። አልሐምዱሊላህ ረብል ዓለሚን ወላሂ እና ስለሷ እኔ ደስ ብሎኛል። አልሐምዱሊላህ እንኳንም ለሁለት ሆንሽ። እንግዲህ የ5 ልጆች እናት ሆኛለሁ ብላለች። እኛንም ለዛ ያድርሰን። እንግዲህ ገና ካንዱ እየጀመርን ነው። እኛንም እንግዲህ ለዛ ያድርሰን። ማሻአላህ ተባረከላ። ራምሊኮ ወላሂ አንድ ልጅ እናት አመስልም። ደግሞ ሰሞኑን ውፍረት እያለች ነው። ውፍረት ከሞዴል ወደ ውፍረት እያለች ነውና እንግዲህ መጫትነትን እንዲህ የሚያወፍር ከሆነ አሪፍ ነው። ማሻአላህ እኔ እናሷ እንኳን እናስወቅስም ባንሞሸርም አናስወቅስም ማለት ነውና እላችኋለሁኝ። በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ እና ኢንሻአላህ ሰሞኑን ቪዲዮ ሰራለሁ እለቅላችኋለሁኝ እንድታበረታቱኝ። እንግዲህ መውለጃዬን ዶላር እንዲከፍለኝ ዱዓ አድርጉ። እናንተም ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ሰሞኑን ቪዲዮን 2 ወር በሩት በቃ ወላሂ ሰርችበት አላውቅም ማለት ሁላልን የበፊቱ ነው እየታየልኝ ያለው ማለት ነውና እላችኋለሁ። ላይክ ሼር ሰብስክራይብ ያደርጋችሁ ዘይድ መሐመድን አበረታቷት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።